ክልል ምዕራብ ሸዋ በደኖ ወረዳ 12 ነዋሪዎች በ22 ታጣቂዎች መገደላቸውን የአካባቢው አስተዳደር ገለጸ። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ከጉራጌ ዞን የተነሱ ናቸው የተባሉ ታጣቂዎች በፈጸሙት ጥቃት 12 ሰዎች መገደላቸውና የጸጥታ ኃይሎች ደግሞ 22 መግደላቸውን ነዋሪዎች እና የአካባቢው ባለስልጣን ለቢቢሲ ተናገሩ። በኖኖ ወረዳ አሎ ዲነቂ መንደር ባለፈው ቅዳሜ ጥቅምት 18 2018 ዓመተ ምህረት ምሽት ላይ በተፈጸመ ጥቃት 22 ሰዎች መገደላቸውን ነዋሪዎች ለቢቢሲ ሲናገሩ የኖኖ ወረዳ አስተዳዳሪ ግን የተገደሉት 12 መሆናቸውን ተናግረዋል። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የገለጹት የኖኖ ወረዳ አስተዳደር አቶ ወንዳፍራሽ ሉሌሳም የተገደሉት 22 ናቸው የሚባለው ውሸት ነው፣ 12 ናቸው የተገደሉት፣ ከ22 በላይ የተገደሉ ከታጣቂዎች ወገን ነው ብለዋል። ጥቃቱ የተፈጸመበት መንደርም ነዋሪዎች ጥቃቱ ከጉራጌ ዞን ተሻግረው የመጡ በፋኖ ታጣቂዎች ቅዳሜ ምሽት ላይ አሰቃቂ ጥቃት ፈጽመዋል ሲሉ ከሰዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የቢቢሲ ቃል የሰጡ የነዋሪው ምስክርነት እንደገለጸውም ከጉራጌ ዞን በመነሳት በተፈጸሙ ጥቃት ህፃናትን ጨምሮ ንጹሃን ዜጎች ላይ ጥቃት ፈጽመዋል ብለዋል። ከዚህ ቀደም በተደጋጋሚ ጥቃት ሲፈጸምበት በነበረው ኖኖ ወረዳ አሁን በተፈጸመው ጥቃት ቤታቸው ውስጥና ከቤት ውጭም የተገደሉ ሰዎች ቁጥር 22 ደርሷል በማለት ነዋሪው ገልጿል። ይህንን የሟቾችን ቁጥር የሚያስተባበሉት የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ከጥቃቱ ከጉራጌ ዞን መነሳታቸውን ጠቅሰው ጥቃቱን ፈጻሚዎቹ እንደሚባለው የፋኖ ታጣቂዎች ሳይሆኑ ተራ ሌቦች ናቸው ብለዋል። በአካባቢው ትልቅ የጸጥታ ችግር እየፈጠሩ ያሉትም የአካባቢው ታጣቂዎች ናቸው የሚሉት አቶ ወንዳፍራሽ ለፋኖ መንገድ የከፈቱትም እነርሱ ናቸው። ፋኖ የሚል ስም የሚንቀሳቀሱ የመንግስት ስርዓትን ለመጣል የሚሞክሩ ሳይሆኑ ተራ ሌቦች ናቸው። የመጠጥ ቤቱ የሚውሉና ማታ ማታ ጠመንጃ አንስተው ጥቃት የሚፈጽሙ ናቸው ብለዋል። በተመሳሳይ መልኩ ቢቢሲ ያነጋገራቸው የአካባቢው ነዋሪዎች ጥቃቱን የፈጸሙት ታጣቂዎች ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን ሄደው ከሰፈሩ ሰዎች መካከል ያሉ ታጣቂዎች ወደ ወረዳው ተመልሰው በመምጣት መሆኑን ተናግረዋል። ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን የሄዱ ሰዎችም የኦሮሞ ነጻነት ጦር የሚፈጽመውን ጥቃት እንዲሁም የአካባቢው አስተዳደር ከመሬት ይዞታ ጋር በተያያዘ በወጣው አዲስ አስተዳደር ምክንያት መሆኑን ነዋሪዎች አመላክተዋል። በአካባቢው ከዚህ ቀደም በሰው ሕይወትና በንብረት ላይ ከባድ ጉዳት ያደረሱ ታጣቂዎች ጥቃቶችም በነዋሪዎች ላይ የፈጸሙ ሲሆን የተባለው ሳምንትም ጥቃት 6ኛው መሆኑንም አንድ ነዋሪ አስተውሷል። ጥቃት ፈጻሚዎቹ ወደ አካባቢው ሲደርሱ ህፃናት፣ አዛውንትና ሴቶች እንኳን አያስተርፉም ያሉት ነዋሪው ያገኙትን በሙሉ በጅምላ ነው የሚገድሉት ብለዋል። ቅዳሜ ዕለት ጥቃት ከተገደሉ ሰዎች መካከል ህፃናት፣ አረጋውያንና ሴቶች እንደሚገኙበት ነዋሪው ጠቅሰው ጥቃቱ ተገድለዋል ብለው የሚሰጡት ቁጥር ግን ከወረዳው አስተዳዳሪ የተለየ ነው። ሌላ የቢቢሲ አፋን ኦሮሞ ያነጋገራቸው ነዋሪም ጥቃቱን የፈጸሙት ታጣቂዎች ከጉራጌ ክልል የመጡ ናቸው በማለት ጥቃቱን የፈጸሙት ከኦሮሞ ነጻነት ጦር ጋር በሚደርሰው ጥቃትና ህገወጥ የመሬት ወረራ ሳቢያ ከኖኖ ወረዳ የተፈናቀሉ ናቸውም ሲሉም አክለዋል። የአካባቢው ሚሊሻ ነዋሪዎቹ ከጥቃት ለመከላከል ቢሞክሩም አቅማቸው ከታጣቂዎቹ ጋር ስላልተመጣጠነ ነዋሪዎቹ ማዳን እንዳልቻሉ ነዋሪው ተናግረዋል። የኖኖ አስተዳደር አቶ ወንዳፍራሽ ሉሌሳ እነዚህ ወገኖች የመንግስት የጸጥታ አካላት የኦሮሞ ነጻነት ሰራዊት ላይ ሲዘምት በሚያገኙት አጋጣሚ ጥቃት እንደሚፈጽም ይናገራሉ። አላማቸው በህገወጥ መንገድ ሰፍረው መሬት ለመውረር ግብር የማይከፍሉበት መሬት ማግኘት ነው። ከመሬት ተፈናቅለው አሁንም መመለስ አለብን በሚል ነው ጥቃት የፈጸሙት። ይህ ግን ህልም ነው ሲሉም ተናግረዋል። ባለፉት ጥቂት ዓመታት ኖኖ ወረዳ በታጣቂዎች በተደጋጋሚ ጥቃት ከሚሰነዘሩባትና ንጹሃን ከሚገደሉባት የኦሮሞ አካባቢዎች መካከል አንዷ ሆናለች ይላሉ። ከዚህ ቀደም በኖኖ ወረዳ ሰርገኞች ኢላማ ተደርገው ጥቃት ከደረሰባቸው 20 ሰዎች በላይ መገደላቸውም ተዘግቧል። የአካባቢው ኮማንድ ፖስት ኃላፊ ጥቃቱ የፈጸሙት ጽንፈኛ የአማራ ታጣቂዎች ናቸው ያሉ ሲሆን አንዳንድ ነዋሪ ደግሞ ጥቃቱ በማንና በምክንያት እንደተፈጸመ ግልጽ አይደለም ሲሉ ተናግረዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ